ማህበረሰባችን በማስተዋቂያ መማለል አለበት ብዬ አላምንም። በተለይ ጊዜው አሁን የማህበራዊ ድረገጽ ነው። እዚህም እዛም ማስተዋቂያ ነው። እዚህም እዛም ሁሉም ሰው አይንና ጆሮ የሚፈልግበት ዘመን ላይ ደርሰናል። ሰዎች የሌሎችን ሰዎች አይንና ጆሮ ባልተገባ መንገድ እያሻሻጡ ነው እየኖሩ ያሉትና በማህበራዊ ድረገጽ በምንሰማው በቴሌቪዥን ጭምር በሚታወቅ ቴሌቪዥን በተከበረ በምትሉት ቴሌቪዥንም የሚታወቅ ማስተዋቂያ በምትሰሙበት ጊዜ ቆም ብሎ ማሰብን ማስተዋቂያውን የሰራው ሰው የተከበረ ሰው ነው፣ ታዋቂ ነው፣ ትልቅ የሃይማኖት አባት ነው። በቃ የፈለጋችሁትን ስም ስጡት፣ የተነገራችሁን እንደወረደ አትቀበሉ ብዬ ነው የምጀምረው። ከዛ ግን ቀጥዬ የምለው ምንድነው የማስተዋቂያ ህጋችን የሚለው ምንድነው ያለበት ኃላፊነት፣ በአግባቡ ይህንን ህግ መሬት ላይ ብናወርድ ምንድነው የምናገኘው ጥቅም የሚለው ነገር ላይ እንነጋገራለን። ማስተዋቂያ በማናቸውም መንገድ አሳሳች መሆን የለበትም። ትክክለኛ መረጃ የያዘ መሆን አለበት። ስለሚወራው እዛ ውስጥ የተናገርካት አንዲት ሐረግ ካለች፣ አንዲት ኢንፎርሜሽን ካለች፣ አንዲት መረጃ ካለች ያቺ መረጃ ትክክል መሆን መቻል አለባት። ትክክል ካልሆነች ስተት ናት። ስተት ከሆነ ኃላፊነት ያመጣል። ኃላፊነቱ ደግሞ በበርካታ ሚሊዮን የሚቆጠር ሊሆን ይችላል። ይሄ ጉዳይ የሚመለከታቸው ሰዎች ማስተዋቂያውን የሚያስነግረው ሰው ባለቤቱ፣ ነጋዴው ወይም አንድ ምርቱ ወይም አገልግሎቱ እንዲተዋወቅለት የሚፈልግለትን ሰው ይመለከታል። ማስተዋቂያውን የሰራው የማስተዋቂያው ወኪሉን ይመለከታል። ማስተዋቂያውን ተቀብሎ ማስተዋቂያውን የሚያሰራጨው የቴሌቪዥን፣ የሬዲዮ ወይም የኢንተርኔት አካል ይመለከታቸዋል። ይሄ ነገር ይሄ ማስተዋቂያ በምታሰራበት ጊዜ አንደኛ የማስተዋቂያ ስራ ሲጀመር በፈቃድ የሚሰራ ስራ ነው። ማንም ሰው እንደፈለገ ከመሬት ተነስቶ የሚሰራው ስራ አይደለም ያለን። ምክንያቱም ማስተዋቂያ አንደኛ ጥበብ ነው፣ ሁለተኛ ሙያ ነው፣ ሶስተኛ ንግድ ነው፣ አራተኛ ኃላፊነት ነው። ስለዚህ እንዲህ አይነቱ ነገር በዘፈቀደ ማንም እየተነሳ የሚሰራው ሊሆን አይገባም። አንድ ነገር ወጥተህ በአደባባይ ካስተዋወቅና ከተናገርክ ኃላፊነት ሊኖርብህ ይገባል። በተናገርከውና ባረከው ነገር ጥቅም አግኝተህበታል። ጥቅም ስላገኘህበት ብቻ እየተነሳ ላገኘኸው ማስተዋቂያ የምትሰራ አይደለም። ለከፈለህ ሁሉ እንደፈለክ አፍህን የምትከፍትበት እንደፈለክ ቪዲዮ የምትሰራበት ነገር አይደለም። ይሄ ጥንቃቄ የሚፈልግ ነገር ነው። ምክንያቱም የሌሎችን ሰዎች ሀብትና ገንዘብ ለመውሰድ ነው እየመጣ ያለው። እዚህ ጋር እንዲህ አይነት ምርት አለ፣ እንዲህ አይነት አገልግሎት አለ፣ ኑና ግዙኝ እያልክ ነው። ገንዘቡን ይዞ ነው ያ ሰው የሚመጣው። ስለዚህ አንተን አምኖ ሲመጣ የተናገርከው ነገር ትክክል መሆኑን ማረጋገጥ መቻል አለብህ። ስለዚህ ህጉ አንደኛ ፍቃድ ይፈልጋል ይላል፣ ሁለተኛ ትክክለኝነቱን ማረጋገጥ አለብህ ይላል። በግልጽ የምታወራው ወሬ ለምሳሌ አንደኛ የሆነ እንደዚህ አይነት በኢትዮጵያ የመጀመሪያ የሆነ ቃል ተጠቅመህ ከሆነ ማስተዋቂያ ውስጥ የመጀመሪያ ስለመሆኑ ማስረጃ ሊኖር ይገባል። ማስረጃ ሳይኖርህ የመጀመሪያ አስገራሚ፣ አስደናቂ፣ እንደዚህ ያለ ተወዳዳሪ የሌለው የሚሉ ቃላቶችን መጠቀም አትችልም። ሌሎች ሐረጎችን ቢኖሩ አንድ ነጋዴ ሲጀምር ንግድ ፍቃድ አለው። መኪና ላስመጣ ነው ካለ መኪና ማስመጣት የሚችልበት አቅም አለው። አስመጥቻለሁ ካለ በእርግጥ አስመጥቷቸዋል፣ ኢትዮጵያ ውስጥ ገብቷል። እያንዳንዱ መረጃ በአግባቡ የማጣራት ማስተዋቂያውን ለ6 ወር ሰንዶ የማስቀመጥ ግዴታ አለበት። ማስተዋቂያ በሚያስነግርበት ጊዜ ደግሞ ተመሳሳይ ተዋናዮችን በመጠቀም ዛሬ ለአንዱ ማስተዋቂያ ትሰራለች፣ ነገ ደግሞ 3 ወር ሳይሞላ ሌላው ማስተዋቂያ መስራት፣ ይህም የተፈቀደ አይደለም። ቢያንስ 3 ወር ድረስ ለዛ ማስተዋቂያ ታምና መቀመጥ መቻል አለባት። ያ ማስተዋቂያ ደግሞ በጥላቂነት እየሄደ እየቀጠለ ከሆነ ደግሞ ከቆመበት ጊዜ ጀምሮ ቢያንስ መጠበቃል። አልበዛ እዚህ ሌላ አንዱ ማህበረሰባችንን ከሚያሳስተው ነገሮች ውስጥ አንዱ እሱ ስለሆነ ነውና አሳሳች ማስተዋቂያ፣ የሚያደናግር ማስተዋቂያ፣ የሀገር ክብርን የሚነካ የማህበረሰቡን እሴትና ባህል የሚቃረን ብሔርን ሊሆን ይችላል፣ አንድን ማህበረሰብ ሊሆን ይችላል፣ አንድን ባህል ሊሆን ይችላል። ማስተዋቂያ በምሰራበት ጊዜ ያንን ባህል በሚያንቋሽሽ፣ በሚያዋርድ፣ ዝቅ በሚያደርግ መንገድ ልሰራው እንደማትችል